በስልጤ አፈር ወጣው ትልታወር ሸርቀ ስልጥፉኝው ብልጄጅ ሉቅ ፋቃ ማይ ቀበታኒ መረጭሽ ያራቃ እንደ ተረከብኩ ግርጭሽ የደረቃ የማለይ ማለካ እንዴት ኩሪትሰች ተዲነት ሐዴታ ወልድሽ ለመይቲበች እኛታለኔታ ቢኔ አንጂሁኒ ቀልቤዴ ሰበረኝ በገጌ አነስኩ ሰምነቴ ጠገረኝ ገናዊ የደፈ ኤጋ ምን ቢጪጢ ፈይነቴ ሊቄርቡይ ሊሰኪሊትራጢ ሲረም ምን ያቆምሳን መይ በቀበጢ ህነ ጅገይ በሊ ኢዝንነቲ ሰማ አላህ ኢሳለናን ጌስ ባበኔ ኒዕማ አላህ ኢሳለናን ጌስ ባበኔ ኒዕማ ለሉቄ ፋቃ እናቶች ከዚህ ውሃ ገላግለናቸው ንጹህ ውሃ እናጠጣቸዋለን። አባካችሁ በተቻላችሁ አቅም የቻላችሁትን በማድረግ ተባበሩ። ይህ የምትመለከቱት በስልጤ ዞን በምስራቅ ስልጤ ወረዳ በሉቄ ፋቃ ቀበሌ እናቶችና ህፃናቶች ጨቅላ ዶክተር ኢንጂነር ፓይለት መሆን የሚችሉ ልጆች የሚጠጡት ውሃ ነውና እስካሁን ድረስ በዚህ በሉቄ ፋቃ ቀበሌ ከሰማይ የሚፈስ ውሃ እንጂ ከመሬት ተቆፍሮ የወጣ አንድም ቀን ውሃ አይተው አያውቁም። የዞን በምስራቅ ስልጤ ወረዳ ሉቄ ፋቃ ቀበሌ የውሃ ችግርን ለማየት እዚህ ተገኝተን እንደምታዩት ከኋላ የምታዩት እናቶቻችን ህፃናቶቻችን በጣም በሚከብድ ሁኔታ ይህን ውሃ ሰው በዚህ ዘመን እንዴት እኛ ባለንበት ትውልድ ይህን ውሃ ሰው ይጠጣዋል? ሰው እንኳን በዚህ ልብስ ለማጠብ እንኳን የሚወከልበት ጊዜ ነው። ይህን ውሃ እናቶቻችን እንደምታዩት ልብሳቸውን አይደለም እየጠጡት ነው። እንደምታዩት ያ ረቢ እኛ ባለንበት በስልጤ አፈር ወጣው ትልታወር ሸርቀ ስልጥፉኝው ብልጄጅ ሉቄ ፋቃ ማይ ቀበታኒ መረጭሽ ያራቃ እንደ ተረከብኩ ግርጭሽ የደረቃ የማለይ ማለካ እንዴት ኩሪትሰች ተዲነት ሐዴታ ወልድሽ ለመይቲበች እኛታለኔታ ቢኔ አንጂሁኒ ቀልቤዴ ሰበረኝ በገጌ አነስኩ ሰምነቴ ጠገረኝ ገናዊ የደፈ ኤጋ ምን ቢጪጢ ፈይነቴ ሊቄርቡይ ሊሰኪሊትራጢ ሲረም ምን ያቆምሳን መይ በቀበጢ ህነ ጅገይ በሊ ኢዝንነቲ ሰማ አላህ ኢሳለናን ጌስ ባበኔ ኒዕማ አላህ ኢሳለናን ጌስ ባበኔ ኒዕማ